አድርገህ በደንብ ነው ያብራራኸው። ምናልባት አንዳንዶች ከህወሓት ጋር ወይም ደግሞ ህወሓት እስካሁን ፋኖን አደራጅቶ አሰማርቶ የሚለውን ይሄ የብልጽግና መንደርን ወሬ የተቀበሉ አይደለም ደጋፊዎችም ቢሆኑ ትግሉን የሚደግፉት። ነገር ግን ከህወሓት ኢትዮጵያ ላይ ከፈጠረው ህወሓት እነዚህን ሰዎች ለስልጣን ያበቃበት የብሔር ፖለቲካን ኢትዮጵያ ላይ ተክሎ አሁንም የኢትዮጵያን መፈራረስና አብይ በእጃቸው በአደባባይ የሚፈጽሙት እንዲሆን ያደረገው ህወሓት ነው። እንዴት ከህወሓት ጋርስ ወደፊትም ነው ሊሰራ ይችላል በሚል ምናልባት በስትራቴጂም ሆነ በተለያየ መልኩ ከህወሓት ጋር እየተነጋገራችሁ ከሆነ ያንን በማውገዝ አንዳንዶች የሚሰጡት አስተያየት ይኖራል። ነገር ግን ብዙ ጊዜ እኔ የራሴንም ሐሳብ በዚህ አጋጣሚ በተደጋጋሚም ገልጫለሁ። ፋኖ ከሰማይ በታች የአማራን ህልውና ለማስከበር ኢትዮጵያን ነጻ ለማውጣት ስለ ኢትዮጵያ ዕድል ዕጣ ፈንታ ስለ ኢትዮጵያን የነገ አጠቃላይ ሁኔታ ለመወሰን ሳይሆን ከዚህ ስርዓት ለማላቀቅ የትኛውንም አይነት ድጋፍ ቢያገኝ ኃጢአት የለውም ምን አዲስ ነገር አለው የሚል አቋም በተደጋጋሚ ሳራምድ ነበርና እንደነዚህ አይነት ሐሳቦችን ፋኖ እንደውም በደንብ እንዲያስብበትና እንዲሰራበት ያስፈልጋል የሚል ተደጋጋሚ የሆኑ መልእክቶችንም ሳስተላልፍ ነበር። ለማንኛውም ከዚህ አንጻርስ እንዴት ይታያል አርበኛ አስረስ? አማራ እጅ የሚሰጥበት ዘመን ላይ አይደለም። ይሄንን ጦርነት ከተሸነፈ አማራ ዘላለማዊ ስብራት ውስጥ ዘላለማዊ ጥፋት ውስጥ የሚገባበት ሁኔታ ነው የሚፈጠረው። ስለዚህ አማራ የጠላቶቹን እጅ የሚጨብጥበት ዘመን እንጂ እጅ የሚሰጥበት ዘመን አይደለም። እጅ ለሚሰጥ የትኛውን ቡድንና ግለሰብ የሚደረግ ማሽሞንሞን የሚደረግ ኤክስኪውዝ እጅጉን አደገኛ እንደሆነ ለማስገንዘብ ነው እንደው ቅድም ሰፋ አድርጌ ሄድኩበት። እንግዲህ አርበኛ አስረስ እንደው የአማራ ትግል ያበቃ የፋኖ ጉዳይ ያከተመ አድርገው በብልጽግናው መንደር በእነዚህ ሰዎች መክዳትና እነሱ ጋር መምጣት ያንን ተከትሎ ጮቤ ሲረግጡ ነበረ። ቸበርቻቸው ልዩ ነበረ። በቃ ፋኖ ቀኑ ጨለመበት ጀንበሩ ጠለቀ ብለው በድፍረት አደባባይ እስከመናገርም የደረሱ አሉና ይሄ በጣም አስቂኝም ብቻ ሳይሆን የሰዎቹ አርቆ አለማሰብ ደጋፊዎቻቸውን ለማስደሰት በዚህ ደረጃ አደባባይ ላይ ያለን ነገር ሽምጥጥ አድርጎ የመካድና ሌላ ነገር አስመስሎ የማቅረቡ ነገር ትዝብት ላይ ወዲያውኑ ነው የጣላቸው። ምክንያቱም በየአቅጣጫው የአማራ ፋኖ ውጊያዎች ናቸው ሲካሄዱ የነበሩት። እንደውም የበለጠ ተጠናክረው የቀጠሉበት በሁለቱ ድርጅቶችም መሃል የሚደረገው ንግግር እየተጠናከረ መምጣቱን የሚያሳዩ ነገሮችን ነው እያየን ያለ ነው። እንደው ምን ለውጥ አመጣ? አንዳች ነገር ሊያመጣ የሚችለው ነገር አለ? ወደፊትስ? አንድ ጽሑፍንም ስላነበብኩ ነው ይህንን የምጠቅሰው። ይሄ ከግለሰብ ኪስ የወጣ ትግል ነው። የአማራ ህዝብ ባለቤት የሆነበት ትግል ነው። ከዚህ በኋላ አንድ ግለሰብ ሄደ መጣ ቀረ በሚል የሚሰናክል ነገር የለውምና ከዚህ አንጻር ምን የመጣ ነገር አለን? በቀጣይስ ሌሎች ተመሳሳይ ክህደቶችን ብናይ ትግሉ እነሱ እንደሚሉት የሚቆም ነው ወይ? አገዛዙ ለእንደነኛ አይነት ጉዳዮች ያው ማታለል ነው። ሞደስ ኦፐራንዲ ይታወቃል። የብልጽግና ማጭበርበር መዋሸት ነው። ከዛ ባሻገር ያው የተወሰነ ኃይል የተወሰነ ሰው አንድም ሁለትም ሶስትም አራትም በርካታ ሚሊዮን በጀት በጅቷል። በነገር ላይ አሁን የአብይ አህመድ ጀነራሎች የዛ አመራሮች ጭምር ውጊያ ከማቀድ በላይ ትልቁን ጊዜያቸውን የሚያጠፉት ለፋኖ ሰራዊት ስልክ በመደወል ነው፣ ለማስከዳት ስራዬ ብለው እንደ ትልቅ ስትራቴጂ ይዘውታል። በዚህ የተወሰነ ሰው አስቀድሞም እንግዲህ ዓላማው ስንነት ያለበት ፈሪ የሆነ ራሱን የሚያስቀድም ትግሉን ያልተረዳ ብዙ አይነት ሰው አለ። የመላእክት ስብስብ አይደለም የፋኖ ሰራዊት፣ የብዙ አይነት ሰዎች ስብስብ ነው። ከዚሁ ከማህበረሰቡ መካከል የወጣ ታጋይ ነው። ከዚህ በመካከል የማይጸና ይኖራል፣ አንድም ሁለትም ሶስትም። እንደዚህ አይነት ነገር መፈጠራቸውን የሚዲያ የበላይነት ስላለው አገዛዙ እነሱን ካፒታላይዝ በማድረግ ነገሮችን ሌላ መልክ በማስያዝ የሆነ ነገር ያለ ለማስመሰል እንደው ጦርነቱ ሁሉ የተጠናቀቀ በሚያስመስል የሰላም አየር ፈነጠቀ ሁሉ እያሉ ሲያነሱ ነበር። እሱ ብቻ አይደለም። በነገራችን ላይ ከዚህ በኋላ ያለውን ለጥቂት ጫካ የቀሩ ጽንፈኞች በሚል ሁሉ እንዲጠራ አቅጣጫ እንደተሰጠ ሰምቻለሁ። ምን ያክል ማፈር እንግዲህ እጅ ሰጡን ካሏቸው ሰዎች መካከል እኮ ምን ያክል ትጥቅ ወይ ምን ያክል ሰራዊት እንደተረከቡ ሁሉ አላውቅም። እያለም አይመስለኝም። የሆነ ሆኖ እንዲህ አይነት ነገሮች ሊኖሩ ይችላሉ፣ ወደፊትም ሊኖሩ ይችላሉ። ኢህአዲግ ሰራዊት ቀደም የነበረውን የደርግ መንግስትን አሸንፏል። ሲያሸንፍ ሳይከዳበት ቀርቶ አይደለም። ቲፒኤልኤፍም በለው ሌላው ታጣቂ ኃይል በርካታ ሰራዊት ከድቶበታል። ለጠላት እጅ ሰጥቶበት ያውቃል። ሸሽቶ ወደ ቤተሰቡ ሄዶ ያውቃል። ይሄ ተፈጥሯዊ ነው። በየትኛውም የጦርነት ሂደት ውስጥ የሚገጥም ነገር ነው እና የሚለውጠው ነገር የለም። ይልቁንም ምናልባትም ትግሉን እያጠራው ምናልባትም የጸኑት ትግሉን እየመሩት የተሻለ ነገር የዓላማ ጥራት እየተፈጠረ ስለዚህ የተሻለ የዓላማ ጥራት እየተፈጠረ የተሻለ ሊደርሺፕ እየተፈጠረ ትግሉ በጽኑ ማለት ላይ እየተገነባ ይቀጥላል። ያ እንዲመጣ ሁላችንም ሌት ተቀን ርብርብ ማድረጋችንን እንቀጥላለን። መሳይ እንደው አስረስ ወደ ሌላ ጉዳይ ልምጣና እንደው ባጭሩ እንድታነሳው ነው። ሰሞኑን ያገዛዙ የፖለቲካና የወታደራዊ አመራሮች እንደ ልማዳቸው በርከት ብለው ነው በቴሌቪዥን መስኮት ሲታዩ የነበሩት። እንግዲህ አብይ አህመድም የብሔረሰቦች ቀን በሚል ባከበረው በዓል ላይ የተናገረው የውይይት አጀንዳ ሆኖ ከርሟል። ጠላቶቻችንን እናንተን
ጨምሮ ማለት ነው ያው በስም ባይጠቅስም እናንተም ከተባሉት ጠላቶች አንዱ እንደምትሆኑ እንገምታለን እንደ ጸጉር ቅማል እናራግፋቸዋለን በሚል የተናገረው እንደዚሁ ተደጋጋሚም በዜናም በፕሮግራምም ያነሳነው ጉዳይ ነው። እንደዚሁ ጀነራል ባጫ ደበሌም የተናገረው አለ መጽሐፍ አስመርቋል። በነገራችን ላይ እናንተን እንደዚሁ በመደበኛ ውጊያ አቅም ያጣበትና ብዙ ሰራዊት የከዳበት ስለሆነ ሌላ ውጊያ ስትራቴጂ እያሰበ ይመስላል የጸረ ሽምቅ ውጊያ ጥበብ በሚል በባጫ ደበሌ አንድ መጽሐፍ ተመርቆ ወጥቷል። እዛ መጽሐፍ ምረቃ ላይ ባጫ ደበሌ የተናገረውን ለማንሳት ያህል ነው። ከዚህ በኋላ በኢትዮጵያ ወንበር ስቦ እንጂ ቃታ ስቦ የሚመጣ ስልጣን የለም በሚል ተናግሯል። ምናልባት የኢትዮጵያ ሕዝብ ከዚህ በኋላ ወደ ጫካ ለመግባት ምንም ምክንያት የለውም የሚል መልእክትም ለማስተላለፍ ይመስላል። በአጠቃላይ እነዚህ ንግግሮቻቸውን እንዴት ታያቸዋል? አመሰግናለሁ መሳይ። እንግዲህ እነኚህ ሰዎች በተለያየ ጊዜ ያው አሰልሽ ነው ለነሱ ምንም ኮረንስ ኮንሲስተንት የሌላቸው ንግግሮች ነው በተለያየ ጊዜ የሚደረጉ አስተያየት ለመስጠት ያስቸግራል። እንዳልከው ነው አብይ አህመድ የኢትዮጵያ ጠላቶች የሚላቸው የስልጣኑን የሚቀናቀኑትን ወገኖች ነው ወይም ደግሞ በአብይ አህመድ ስልጣን ላይ መቆየት ምክንያት ህልውናቸው ህይወታቸው አደጋ ላይ የሚወድቀውን እና በዚህ አገር መንበረ ስልጣን ላይ አብይ አህመድ መቆየት የለበትም የሚሉትን ነው አብይ አህመድ ቅማሎች ሲል የሚጠቅሳቸው። ያገላለጽ በሂትለር ዘመን አንደኛው የናዚ ሰው ሄንሪክ ሂምለር የሚባል ግለሰብ የገለጸውን አረፍተ ነገር ቃል በቃል የተናገረበት ነው። በጊዜው አይሁዶችን ይመስለኛል በእንዲህ አይነት ቋንቋ ሲገልጽ ነበር። ዲሁማናይዝ ማድረግ የዘር ማጥፋት ወንጀል አርኪቴክቶች አንደኛው ባህሪያቸው ይሄ ነው። የሆነን ማህበረሰብ ዝቅ ማድረግ በአንድ ወቅት የቀንጅቦች ብሎ ሲናገር ነበር አብይ አህመድ። ደቀ መዝሙሮቹ ያንን ተከትለው ሲዘምሩ ነበረ። ግልጽ የጥላቻ መሰረት ይዞ የሚናገረው ነገር ነው። ያው በአንድ በኩል ጭንቀት ላይ በመሆኑ ጭምር ነው በዚህ ደረጃ አጣጥሎ የፕሮፓጋንዳ የበላይነት ለመያዝ የሚሞክረው። ይሄ የሚታወቅ ነገር ነው። ባጫን በተመለከተ ወንበር ስቦ እንጂ ጥቃት ስቦ ስልጣን መያዝ አይቻልም ነው ያለው። እንግዲህ ባጫ በነገር ላይ የራሱንም ስልጣን ማቆየት ያልቻለ ሰው ነው ስለ ስልጣን አስተያየት የሚሰጠው። ሙሉ ጀነራልነት ባገኘ በሁለተኛ ሳምንቱ ነው አምባሳደር ተደርጎ ከረባት ተደርጎለት የተላከውና ይሄ ግለሰብ ነው ኢትዮጵያ ውስጥ ስልጣን እንዴት እንደሚገኝ የሚናገረው ማለት ነው። ኢትዮጵያ ውስጥ አዚፍ ሰላም እንደሰፈነ ዲሞክራሲ እንዳለ አስመስሎ በነገራችን ላይ በሽምቅ ትግል ተማርኮ የሽምቅ ትግል ጥበብ የሚል መጽሐፍ ያሳተመ የመጀመሪያው ሰው ይመስለኛል። በሻዕቢያ ሸማቂዎች ነው የተማረከ ባጫ። ውስኪ ቤትም እንዳስመረቀ ሰምቻለሁ። በእርግጥ ተወዛዋዥ ከመሆኑም ጋር ተያይዞ ቢዝነስ ሲያስብ ውስኪ ቤት ወይ ጭፈራ ቤት ትዝ ቢለው የሚገርም አይደለም መሳይ። ዳንስም ይወዳል፣ ኪነትም ዳንስም ይወዳል። ለዛ ነው እሱ ሊሆን ይችላል። እና በሻዕቢያ ሸማቂ ኃይሎች ተማርኮ ተወዛዋዥ የነበረ ግለሰብ ነው እንግዲህ ስለ ጸረ ሽምቅ ውጊያ ጥበብ መጽሐፍ ያሳተመው። እውነት ለመናገር በትክክል የሽምቅ ውጊያን የሚከላከል መጽሐፍ ቢሆን ኖሮ በመጽሐፍ መልክ እነሱ ጠላት የሚሉት የኛ ኃይል ጭምር እንዲያነበው በመጽሐፍ መልክ መውጣት ባልነበረበት ነበር። ይልቁንም የመከላከያ ሚሊተሪ ዶክትሪን ወይ ስትራቴጂ ውስጥ የውጊያ ስልት ውስጥ ሊገባ ይችል የነበረ ነገር ነውና ዞሮ እነኚህ ያው በአንድም በሌላ መንገድ ኢቨንት በማዘጋጀት ገንዘብ የሚዘርፉ ሆዳሞች ስለሆኑ ነው ይህንን የሚያነሱት። በሌሎች ሀገሮች በባጫ እድሜ ዘመን በባጫ ኤክስፔሪየንስ ያሉ በጀነራልነት ማዕረግ ያሉ ሰዎች የህዝብ ጉዳይ አሳስቧቸው የባለስልጣናት መባለግ አሳስቧቸው መፈንቅለ መንግስት የሚፈጽሙ ተደራድረውም ሌሎች የህዝብ ጥያቄዎችን የሚያስመልሱ ናቸው። እነኚህ ግን ያው ለአገዛዙ ከማሸርገድ ያለፈ ነገር የላቸውም ማለት ነው። የዚህ የአባዱላን ንግግር ሳስብ አንድ ነገር አስታወስኩኝ። ነጋሶ ጊዳዳ የሆነ ወቅት ላይ ዳንድ የሚል ያሳተመው መጽሐፍ ነበርና ምን ይላል እዛ መጽሐፍ ላይ ለ10 ዓመታት የኦህዴድ ሊቀመንበር ሁኜ ከቆየው በኋላ ይላል አንድ ወቅት መለስ ዜናውን አገኘሁትና በረንዳ ላይ ቆመን ከስብሰባ መልስ ለመሆኑ አብዮታዊ ዲሞክራሲ ምንድን ነው እስኪ አስረዳኝ ስለው ሰለሞን ጢሞን ጠይቀው እስኪ አለኝ ይላል። ሰለሞን ጢሞ ማለት ኦህዴድን ያደራጀው የህወሓት ሰው ነው እንግዲህ የትግል ስሙ ነው በጊዜውና አስበው 10 ዓመት የስራ አስፈጻሚ ሆኖ የኦህዴድ ሊቀመንበር ሆኖ የሆነ አካል ሆኖ ያንን ሁሉ መተንተን ማለት ትናንትና አባዱላ ምንድን ነው ያለው? ነገሩ እንዴት እንደተገለባበጠ አይገባኝም። አሰብ የወሎ አካል ነበር። ምን ነበሩ እነኚህ ሰዎች? ባለስልጣን ነበሩ። ተላላኪ ነበርንም ሲሉ ትናንትና ተናግረዋል። ቀደም ስናገር የነበረው በእርግጥ ቲፒኤልኤፍን የሚጠላ አካል መጥላት ያለበት መዋቅሩን ጭምር ነው ስል ስናገር የነበረው እነኚህ መሰል ሰዎችን እና አብይ አህመድ የእነ አባዱላ ገመዳ የማደጎ ልጆች ናቸው። ስለዚህ እነኚህ ሰዎች ትናንትን የሚከዱ ለሆነ ፖለቲካዊ ፐርፐዝ ብለው አንድን ነገር ፍጹም ግልባጩን የሚናገሩ ነጭ ውሸት የሚያወሩ በእድሜ እንኳን አርጅተው ሽበት ቀላቅለው ባዮሎጂካሊ እንኳን የመሞሻ ዘመናቸው ደርሶ እዛ የተላላኪነት መንፈስ መላቀቅ የማይችሉ የፖለቲካ ድውያን ናቸው። እነኚህ ሰዎች የሚመሩትን እነኚህ ሰዎች ስትራቴጂዝ የሚያደርጉበትን አገዛዝ መደገፍ ነውረኝነት ነው ብዬ ቅድም ጠንከር አድርጌ የተናገርኩትም ለዚህ ነው። በአጠቃላይ በየትኛውም ቦታ በየትኛውም ኢቨንት በየትኛውም አጋጣሚ የብልጽግና ሰዎች የሚናገሩት ነገር ሊያሰርጹ የሚፈልጉት ትርክትና ሪዮተሪክ እርስ በርሱ የሚጣረስ ዓላማቸው ምን እንደሆነ የማይታወቅ ፍጹም የሆነ ተወራራሽነት፣ ተያያዥነት፣ አግባብነት የሌለው አነጋገር በመሆኑ የብልጽግና መዋቅር በአጠቃላይ የፖለቲካ መዋቅር አለመሆኑን ከዚህ መረዳት ትችላለህ። በአጠቃላይ ምንድነው ስልቱ የመኖር ስልቱ ብልጽግና ቤት ያልክ
እንደሆነ በአንድም በሌላም አጋጣሚ መወድስ አብይ አህመድ ማቅረብ ብቻ ነው፣ ሌላ ነገር የለም። የትኛውም ሚኒስትር የትኛውም ብልጽግና አመራር ሚዲያ ላይ በቀረበ ጊዜ በቃ የንግግሩ ማዕቀፍ መወድስ አብይ ማቅረብ። ከዛ በተረፈ ለኢትዮጵያ ሕዝብ የሚጠቅም ለኢትዮጵያ ሕዝብ የሚበጅ ሰላም የሚያመጣ የኢትዮጵያን ሕልውና የሚያጸና አንዳችም አይነት ፖለቲካል ፍልስፍና ያለበት አንዳችም አይነት ለውይይት ለትንተና ለንግግር የሚያበቃ አንዳችም አይነት መልእክት ሲያስተላልፉ ሰምተናቸው አናቅም። በአንድ በኩል በሚያርፍባቸው ምትና ዱላ ልክ ይወሰናል። አንዳንዴ ጠንከር ያለ ምት ሲያርፍባቸው የበለጠ ነገራቸው እንደ ባቢሎናውያን ይደበላለቃል። አንዳንዴ መልክ የያዙ መሰረት የያዙ ለመምሰል ይሞክራሉ። ያም ሆነ ግን ብልጽግና የጥፋት መዋቅር እንጂ የፖለቲካ ድርጅት ባለመሆኑ ምክንያት በተለያየ ጊዜ በአመራሮቹ የሚደረጉ ንግግሮችና መልእክቶችን እንደው አስተያየትም ለመስጠት ትንተናም ለመስጠት ያስቸግራል መሰለኝ። በጣም አመሰግናለሁ። እንግዲህ አርበኛ አስረስ ውይይታችንን እያበቃን ነው። እንደው ከአንዳንድ የኦሮሞ ፖለቲከኞች ጋር እንደዚሁም አክቲቪስቶች ጋር ስንነጋገር አገዛዙ በፍጥነት እየፈረሰ ነው። እንግዲህ በወረዳና በዞን አካባቢ ያለው መዋቅሩን በጥርጣሬ እየተመለከተው ይገኛል። ጥያቄ እያነሱ ነው። አብይ አንድ ቀን ይጠፋል፣ እኛ ከወዲሁ ከሚመጣው ኃይል ጋር መነጋገር ይሻለናል የሚል ሐሳብ በደንብ ያደገ እንደመጣ ብልጽግና መንደር ውስጥ እየሰማን ነው። ለዚህም አብይ አህመድ ማዕከል ካለው ከዋናው ከአዲስ አበባው ከፌዴራሉ መዋቅር ውጭ ያለውን በጥርጣሬ እንደሚመለከት አሁን በጣም ከፍተኛ ቁጥር ያለው የብልጽግና የወረዳና የዞን አመራር እየታሰረ ወደ እስር ቤት እየገባ እንዳለም እንሰማለን። ይሄ የሚያሳየው አብዮት ልጇን እየበላች ብቻ ሳይሆን አገዛዙ እየፈራረሰ መሄዱን የሚያሳይ ነው የሚል ነገር ነው እንግዲህ በኦሮሞ የፖለቲካ ሰዎች ዘንድ ሀሳብ ስንለዋወጥ የሚገልጹልን። ይህን መታዘብ ችላችኋል ወይ? በአገዛዙ በፍጥነት የሚፈርስ ከሆነ እናንተ ተደራጅታችሁም ከሌሎች የኢትዮጵያ ኃይሎች ጋር መሆናችሁ ክፍተት እንዳይፈጠርም ምናልባት ይህ ሰውዬ አንድ ቀን ጠዋት ከእንቅልፋችን ስንነቃ ወደ ቤተ መንግስት ወዳዘጋጀው አቡዳቢ ሊሄድ ይችላል። የዛን ጊዜ ሊኖር የሚችለውን ክፍተት እንግዲህ አንድም ፋኖ እጅ ላይ ያረፈ እንደሚሆን ምንም ጥርጥር የለውም። በተሻለ ሁኔታ በአደረጃጀትም በወታደራዊ ኃይልም አሁን ካሉት ከብልጽግናም በማይተናነስ መልኩ ፋኖ ላይ ነው አቅሙ ያረፈው። ስለዚህ ይህን ነገር እያሸተታችሁ ነው ወይ? ምንስ ያህል ለሚመጣው እየፈረሰ ካለው የብልጽግና መንደር ጋር ተያይዞ ለሚመጣው ለውጥ ምን ያህል ተዘጋጅታችኋል? የመጀመሪያው ስራችን የነበረው የአማራን ሕዝብ ከገባበት ድብታ ማውጣት ነበር። ያንን ድባቴ አሁን ባለው ነባራዊ ሁኔታ አሽቀንጥረን መጣል ችለናል። ከዚህ ቀጥሎ የነበረው ምዕራፍ የማንቃት ምዕራፍ ነበረ። ሰፊውን ወጣቱን ክፍል በእኛም በሌሎችም ተሳትፎ የትጥቅ ትግል በጀመሩትም ነፍጥ ባላነሱትም ወንድሞች ጭምር ብዙ መስዋዕትነት እየከፈሉበትም ጭምር የማንቃት ስራው ተሰርቷል። ሶስተኛው ምዕራፍ ሙሉ በሙሉ ለትግል ብቁ የማድረግ ዘመን ነበረ። እሱንም ከሞላ ጎደል በተሳካ ሁኔታ ተጠናቆ አሁን ሙሉ በሙሉ የትጥቅ ትግል ውስጥ የገባንበት ጊዜ ላይ ነው የሚገኘው። የአማራ ህዝብ ትልቅ አቅም አለው። በብዙ መልኩ ሊገለጥ የሚችል ግዙፍ አቅም ነው ያለው። ይህንን አቅም አስተባብረን ሌሎች ኢትዮጵያውያን ኃይሎች ጭምር ከጎናችን አሰልፈን አገዛዙን ወደ ማፍረክረክ እና ሙሉ በሙሉ ወደ መደምሰስ ደረጃ መድረስ አለብን ብዬ አምናለሁ። የአብይ አህመድ አገዛዝ ኢትዮጵያ ውስጥ በስልጣን ላይ መቆየቱ ለኢትዮጵያ ብቻ ሳይሆን ለቀጠናው ህዝብም ጭምር አደጋ በመሆኑ የቀጠናውን የፖለቲካ ኃይሎች ጭምር ማስተባበር እኛ በቀዳሚነት ልንሰራው የሚገባ ጉዳይ እንደሆነ በሚገባ የምናምንበት ጉዳይ ነው። ስለዚህ የተሳፈርንበት መርከብ ወደፊት የሚቀዝፍ እንጂ ወደኋላ ከተመለስ እንደ ጨው የምንሟሟ ባህር ውስጥ የምንሰጥ መሆኑን ስለምንረዳ ወደፊት ብቻ መራመድ እንዳለብን እናምናለን። ሌሎች የኢትዮጵያ የፖለቲካ ኃይሎች በኢትዮጵያ ህልውና ላይ አንድነት ላይ የማያወላዳ አቋም ያላቸው ከጎናችን እንዲሰለፉ ስራዎችን ስንሰራን የቆየ ነው። አሁንም እንሰራለን። አስቀድመን ደግሞ እኛን የቤት ስራ መጨረስ አለብን። ይሄ የነቃ እና የበቃ አማራ ፍጹም በሆነ አንድነታዊ ትብብር እጅ ለእጅ ተያይዞ ብዙዎች አይሻገሩትም ብለው ያሰቡትን ወንዝ በተለይ በዚህኛው ዘመን ያለው ወጣት ጠመንጃ አንስቶ አገዛዙን ይታገላል ተብሎ በማይታሰብበት ዘመን መሻገር የማይታሰበውን ወንዝ ተሻግረን ትግሉን እዚህ አድርሰናል። ስለዚህ እንቀጥላለን። ስንቀጥል አማራ የተነሰነሰበትን መሰረተ ቢስ የጥላቻ አቧራ እናራግፋለን። ትጥቅ ሊያስፈቱን የመጡትን ኃይሎች ስናረግ እንደከረምነው ጥርሳቸውን እናወልቃለን። የኢትዮጵያን ማንነት የኢትዮጵያን አንድነት ያቆየው የአማራ ህዝብ በማንነቱ ምክንያት ጸጥ ብሎ ጆሮ ዳባ ልበስ ብሎ እየተመለከተው ያለውን ዓለም በደምና ባጥንታችን ድል አድርገን ማሳየት ከኛ የሚጠበቅ ጉዳይ ነው። እልፍ ወጣቶችን የገበርንበት ትግል ነው። ወደፊትም እልፎችን እንገብርበታለን። እልፎችን ገብረን ግን ከሁሉም ኢትዮጵያዊ ጋር ተባብረን ድል እናደርጋለን። በጣም ነው የማመሰግነው። በድጋሚ አርበኛ አስረስ ማረ ዳምጤ በወቅታዊ ጉዳዮች እንደዚሁም በቀጣይ ስለሚኖረው በዝርዝር በስፋት ያስቃኘን ውይይት ነበር ያደረግነው። በአንከር ሚዲያ ታዳሚዎች ስም ከልብ አመሰግናለሁ። አርበኛ አስረስ ማረ ዳምጤ የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል፣ እግዚአብሔር ይስጥልኝ። መልካም ቀን። አመሰግናለሁ።